ከዕለታት አንድ ቀን አንድ በዕድሜ የገፋ ሽማግሌ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣና ሙሐመድ ሆይ በምድር ላይ ባሉት ሰዎች መካከል ቢከፋፈሉ ሊያጠፏቸው የሚችሉ ወንጀሎች አሉኝና ተውባ ማድረግ ይቻለኛልን ሲል ጠየቃቸው። እሳቸውም ከአላህ በስተቀር አምልኮት የሚገባው አምላክ የለም፣ እኔ ደግሞ የአላህ መልእክተኛ መሆኔን ትመሰክራለህን አሉት። ሽማግሌውም አዎን እመሰክራለሁ አላቸው። እሳቸውም ይህን ከፈጸምክ አላህ ወንጀሎችህን በምንዳዎች ይለውጡልሃል አሉት። ሰውየው በዚህ የነቢዩ ዓለይሂ ሰላቱ ወሰላም ብስራት ከመጠን በላይ ተደንቆ ወይኔ ጥፋቴ ወይኔ አላህ ወንጀሎቼን በምንዳዎች ይለውጥልኛልን አለ። እሳቸውም አዎን አሉት። ሰውየውም አላሁ አክበር እያሉ ሄዱ። አላህ ስብሓንሁ ወተዓላ ምን ይላል? አዑዙ ቢላሂ ሚነ ሸይጣን ረጂም ወለዚነ ኢዛ ፈዐሉ ፋሒሸተን አው ظለሙ አንፉሰሁም ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون ለነዚያ መጥፎ ስራን በሰሩ ወይም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱና ለኃጢአቶቻቸው ምህረትን የሚለምኑ ለሆኑት ከአላህም ሌላ ኃጢአቶችን የሚምር አንድም የለ። በስህተት በሰሩትም ላይ እነርሱ የሚያውቁ ሲሆኑ የማይዘወትሩ ለሆኑት ተደግሳለች። ሱረቱ አሊ ዕምራን አንቀጽ 135። ልብሳችን በቆሸሸ ቁጥር ሳንሰለች እንደምናጥበው ወንጀል ደጋግመን የምንሰራ እንኳን ቢሆን ደጋግመን ተውበት ከማድረግ አንሰላች። ባይሆን ልብሳችን አውቀን እንደምናቆሽሸው ሁሉ ወደ ወንጀል አውቀን አንግባ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ያ አዩሃ ናሱ ቱቡ ኢለላሂ ወስተግፊሩህ ፈኢኒ አቱቡ ፊል የውሚ 100 መራ። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ ይሉናል፣ እናንተ ሰዎች ሆይ ወደ አላህ ተመለሱ ምህረትም ጠይቁት፣ እኔ እኮ በቀን 100 ጊዜ ተውበት አደርጋለሁ ይሉናል ነቢያችን ዐለይሂ ሰላቱ ወሰላም። ሙስሊም ዘግበውታል። ነቢያችን ዐለይሂ ሰላቱ ወሰላም ያለፈውም የሚመጣውም ወንጀል ተምሮልሃል የተባሉት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በቀን ይህን ያህል ተውባ ካረጉ እኛስ? አላህ በቁርአን ላይ ምን ይላል? أعوذ بالله من الشيطان الرجيم يا أيها الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار يوم لا يخزي الله النبي والذين آمنوا معه نورهم يسعى بين أيديهم وبأيمانهم يقولون ربنا أتمم لنا نورنا واغفر لنا إنك على كل شيء قدير እናንተ ያመናችሁ ሆይ ንጹህ የሆነችን ጸጸት በመጸጸት ወደ አላህ ተመለሱ። ጌታችሁ ከናንተ ኃጢአቶቻችሁን ሊሰርይላችሁ ከስሮቻቸው ወንዞች የሚፈሱባቸውንም ገነቶች ሊያስገባችሁ ይከጀላልና። አላህ ነቢዩን እነዚያንም ከእርሱ ጋር ያመኑትን በማያሳፍርበት ቀን ብርሃናቸው በፊቶቻቸውና በቀኞቻቸው የሚሮጥ ሲሆን ጌታችን ሆይ ብርሃናችንን ሙላልን፣ ለእኛም ምህረትም አድርግልን፣ አንተ በነገር ሁሉ ላይ ቻይ ነህና ይላሉ። ሱረቱ ተሕሪም አንቀጽ 8። ሰልማኑል ፋሪሲ ረዲየላሁ ዐንሁ እንዲህ ይላሉ፣ የምትመኛቸውን ነገሮች ማግኘት የምትችለው
ስሜትህ የሚፈልገውን ነገር በመተው ብቻ ነው። ተስፋ የምታደርገውንና የምታልመውን ነገር የምትጨብጠው በምትጠላው ነገር ላይ ስትታገስ ነው። ንግግርህ አላህን ማውሳት ያለበት ይሁን። ዝምታህ ማስተንተን፣ እይታህ ማስተዋል የተሞላበት ይሁን። ዱንያ ትቀይራለች። ድሎቷም ሆነ ደስታዋ ይለወጣል። በሷ አትታለል። ቤትህ መስጂድ ይሁን። ዑመር ኢብኑ ዓብዱልዓዚዝ ረሒመሁላህ እንዲህ ይላሉ፣ አላህን የሚፈራ ሰው አላህ ሁሉም ነገር እሱን እንዲፈራው ያደርጋል። አላህን የማይፈራ ሰው ደግሞ ሁሉንም ነገር ይፈራል። ፉዳይል ኢብኑ ዒያድ ረሒመሁላህ እንዲህ ይላሉ፣ አላህን የሚፈራ ሰው ለሱ ያለው ፍራቻ መልካም ወደ ተባለ ነገር ሁሉ ያመላክተዋል፣ ይመራዋል። ሓቲም አልዓስም ረሒመሁላህ እንዲህ ይላል፣ ለሁሉም ነገር መዋቢያ ጌጥ አለው። የአምልኮ ተግባራት ወይም ዒባዳ ጌጡ የአላህ ፍራቻ ነው። የአላህ ፍራቻ ምልክቱ ደግሞ ምኞትን ማሳጠር ነው። ሙጥሪፍ ኢብኑ ዓብዱላህ አሸኪር ረሒመሁላህ እንዲህ ይላሉ፣ እሳትን መፍራቴ ብቻ በእኔና ጌታዬን ጀነት በመጠየቅ መካከል ግርዶ እስከ መሆን ተቃርቧል። ጥበበኛው ሉቅማን ረሒመሁላህ ልጃቸውን እንዲህ በማለት መከሩት፣ ልጄ ሆይ በአንተና በተስፋህ መካከል ግርዶ እስኪፈጠር ድረስ አላህን ለመፍራት ተጣጣር። በአንተና በአላህ ፍራቻ መካከል ግርዶ እስኪሆን ድረስ በአላህ ላይ ተስፋ አድርግ። ልጅም አባቴ ሆይ እኔ ያለኝ ቀልብ አንድ ነው። በአላህ ፍራቻ ያጠመድኩት እንደሆነ ከአላህ እዝነት ተስፋ ይቆርጣል። በአላህ የእዝነት ስፋት ከጠመድኩት ደግሞ አላህን መፍራት ይተዋል አላቸው። እርሳቸውም እንዲህ አሉት፣ አማኝ ሁለት ቀልብ እንዳለው ሆኖ ነው የሚኖረው። በአንደኛው በተከበረውና በላቀው አላህ ላይ ተስፋ ያደርጋል፣ በሌላኛው ደግሞ ይፈራዋል። በሌላም ጊዜ ሉቅማን ረሒመሁላህ ልጃቸውን ሲመክሩ ምን ይላሉ? ልጄ ሆይ በሱ ላይ ተስፋ ማድረግህ ወንጀልን እንዳትዳፈር በማያደርግህ መልኩ በአላህ ላይ ተስፋ አድርግ። ከሱ እዝነት ተስፋ በማያስቆርጥህ መልኩ ፍራቻ አላህን ፍራ። ዘኑን ረሒመሁላህ እንዲህ ይላሉ፣ የአላህ ፍራቻ ውስጣቸው እስካለ ድረስ ሰዎች ትክክለኛ መንገድ ላይ ናቸው። የአላህን ፍራቻ ያጡ እንደሆነ ከመንገዱ ይንሸራተታሉ። አቡበክር አሽብልይ ረሒመሁላህ እንዲህ ይላሉ፣ አንድንም ቀን አላህን ፈርቼ አሳልፌ አላውቅም፣ ከዚህ በፊት ያላየሁትን የጥበብና የትምህርት በር ያየሁበት ቢሆን እንጂ። ሱፍያን ኢብኑ ዑየይና ረሒመሁላህ እንዲህ ይላሉ፣ ወንጀሉ አነስተኛ የሆነ ሰው አላህን የሚፈራ ሰው ማለት እሱ ነው። እነርሱ የንጹህ ቀልብ ባለቤቶች ናቸውና። አሰሪ አሰቀጢ ረሒመሁላህ እንዲህ ይላሉ፣ እኔ ከአላህ ፍራቻ የተነሳ በየቀኑ ፊቴ ጠቁሮ ይሆን ብዬ አፍንጬን በተደጋጋሚ እመለከታለሁ። ሐሰኑል በስሪ ረሒመሁላህ እንዲህ ይላሉ፣ ደህንነት እስክታገኝ ድረስ በአላህ ፍራቻ የሚመክሩህን ሰዎች መወዳጀት፣ ፍራቻ እስኪወገድልህ ድረስ ደህንነት እንዲሰማህ የሚያደርጉህን ሰዎች ከመወዳጀት ይሻልሃል። አልሐሰን ረሒመሁላህ እንዲህም ብለዋል፣ አንዳንድ ሰዎች አንድም መልካም ነገር ሳይኖራቸው ዱንያን እስኪለቁ ድረስ አጓጉል ምኞት አዘናጋቸው። በአላህ ላይ መልካም ጥርጣሬ አለን ይላሉ። ውሸታቸውን ነው። በአላህ ላይ መልካም ጥርጣሬ ቢኖራቸው ኑሮ ስራቸውን ባሳመሩ ነበር። እንዲህም ብለዋል፣ ደህንነት እስኪሰማህ ድረስ አላህን መፍራት ትተህ ከሚሰማህ ደህንነት ይበልጥልሃል። ፍራቻ ከተስፋ መብለጥ ይኖርበታል። ተስፋ ከፍራቻ የበለጠ እንደሆነ ቀልብ ይበላሻል። የአላህን ቅጣት እየፈራ ወንጀል ከመስራት የማያርፍ ሰው ይገርማል። ምንዳ እያሰበ መልካም ሥራ የማይሰራም ሰው ይገርማል። ሸቂቅ
አልበለኺ ረሒመሁላህ እንዲህ ይላሉ፣ የመልካም ነገር ባለቤት የሆነ ሰው ከሁለት ነገሮች ነፃ አይሆንም፣ ከሐሳብና ከፍራቻ። ያለፈው ወንጀሉ ያሳስበዋል፣ ማረፊያው የት ሊሆን እንደሚችልም ያስፈራዋል። ሙስሊም ኢብኑ የሳር ረሒመሁላህ እንዲህ ይላሉ፣ አንድን ነገር የተመኘ ሰው ለፍለጋው ይደክማል፣ አንድን ነገር የፈራ ሰው ከዚያ ነገር ይሸሻል። አንድ ሰው አንድን ነገር የከጀለ እንደሆነ ለምን እንደማይታገስ አይገባኝም። የአንድ ነገር መጨረሻ የፈራ ሰውም ለምን ስሜቱን መቆጣጠር እንደሚያቅተው አይገባኝም። አላህ ስብሓንሁ ወተዓላ ፍራቻውን ያድለን፣ በሱም ተስፋ ከሚያደርጉ ሰዎችም ያድርገን። ይህ ሐዲስ መስሚያህን ይቆርቁር። አንድ ሰው የጀነት ሰዎች ሥራ ይሠራል። በእርሱና በጀነት መካከል የክንድ ያህል ርቀት ብቻ እስኪቀር ድረስ። ከዚያም ቀድሞ የተላለፈ ውሳኔ ወይም ኪታቡ ይቀድምና የእሳት ሰዎች ሥራ ይሠራል። በዚያም እሳት ይገባል። የዚህ አይነቱን ሐዲስ ሲሰማ ሰው በአግራሞትና በመዋለል ሊቆም ይችላል። ለምሳሌ አንድ ሰው 60 ዓመት ሙሉ አላህን ከተገዛ በኋላ እንዴት የምድር ላይ ፍጻሜው የከፋ ይሆናል? እንዴት እድለቢስ ሆኖ ወደ መጨረሻው ዓለም በመሸጋገር እሳት ይገባል? አንድ ሰው ዕድሜውን በሙሉ የጀነት ሰዎች ሥራ ሲሠራ ኑሮ በመጨረሻም እንዴት እሳት ይገባል? በእርግጥ ይህ መሆኑ ፍትሃዊ ነውን? መልሱን ሌላ ሐዲስ ማብራሪያ ይሰጥበታልና እንከታተል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንድ ሰው እርሱ የእሳት ሰው ሆኖ ሳለ ለሰዎች ዓይን የጀነት የሚመስል ሥራ ይሠራል። ሌላ ሰው ደግሞ የጀነት ሰው ሆኖ ሳለ በሰዎች ዓይን ሲታይ የእሳት ሰዎችን ሥራ ይሠራል። እናም ጉዳዩ ወዲህ ነው። በቀልቡ ውስጥ ያለ ቆሻሻና በልቦናው ውስጥ የተሸሸገው የይውልኝና ይስሙልኝ ስሜትና ዓላማ ነው ለጀሃነም የዳረገው ማለት ነው። ስለሆነም ይህንን መገንዘብ ይኖርብሃል። በጌታህ ላይ መጥፎ ጥርጣሬ አይኑርህ። እሱ ከጎደሎና አሉታዊ ነገራት ሁሉ የጠራ አምላክ ነው። የአንድን ባሪያ መልካምነት በቅጣት ከመመለስም ከፍ ያለና የላቀ ነው። እኛን ከመቅጣት የሚጠቀመው ነገር የለም። ነገር ግን እኛው ነን ራሳችንን የምንጎዳው። እሱ አመስጋኝ ጌታ ነው። ከሰው ልጅ ሥራ ትንሽ እንኳን ያመሰግናል፣ ከጥፋትም ብዙውን ይቅር ይላል። መልካም የሰራን ሰው ሥራ አይዘነጋም፣ እንዲያውም ያለ ልክና ያለ ገደብ እጥፍ ድርብ አድርጎ ይመነዳል። መልካም ባሪያ ማለት በአምላኩ ላይ መልካም ጥርጣሬን የሚያሳድረው ነው። አላህ ሱብሓነሁ ወተዓላ በገባለት የጀነት ቃል ኪዳን ቀጠሮ የሚደሰት ነው። በራሱ ብቻም ሳይወሰን ብስራቱን ለሌሎች ጭምር ያስተላልፋል። ሰዎች